ድንገተኛ የልብ ጥቃት ተፈጥሮ ሰዎች በሴኮንዶች ውስጥ እንዴት ነው የሚሞቱት? በመጀመሪያ ግን ላይክና ፎሎ ማድረግ እንዳይረሳ። ሰላም፣ ዶክተር ብሩክ እባላለሁ። ሕክምናንም ቀለል አድርጌ በአኒሜሽን 3D ቪዲዮዎች አስረዳለሁ። የልብ ጥቃት የሚፈጠረው ደምን ከልባችሁ ወደ ልባችሁ የሚወስዱ ኮሮነሪ አርተሪዎች ወይንም የደም ስሮች አንዱ ሲዘጋ ነው። በተለምዶ ይህ መደፈን የሚፈጠረው ፕላክ የሚባለው ነገር በጊዜ ሂደት ሲጠራቀም ነው። ፕላክ ማለት ከስብና ከሌሎች ነገሮች የሚሰራ የሚያጣብቅ ስብስብ ነው። ይህም ፕላክ ከደም ስር ጋር ይጣበቅና ያጠባዋል ማለት ነው። በሚፈነዳበት ጊዜም በቦታው የረጋ ደም እንዲፈጠር ያደርጋል። ይህ ደግሞ የደም ፍሰቱን ይገድበዋል። ልባችሁም በዚህ መደፈን ምክንያት ለመምታት ሲቸገር የተቀረው የሰውነታችሁ ክፍል በቂ ደም አያገኝም። የዛኔ ወድቃችሁ ልትሞቱ ትችላላችሁ። ስለ ሀርት አታክ ወይንም ልብ ጥቃት ያላችሁን ጥያቄ በኮሜንት አስቀምጡ። ላይክ እና ፎሎ ማድረግ እንዳይረሳ።